በየጠዋቱ አይኖቼን ሳልከፍት እጄ ወደ ስልክ ይዘረጋ ነበር። በመቶዎች የሚቆጠሩ ሰዎች፣ በሺዎች የሚቆጠሩ ቪዲዮዎች፣ ግን ውስጤ የማይገለጽ ባዶነት ይሰማኝ ነበር። ማህበራዊ ሚዲያ ህይወታችንን በአንድ ስክሮል እየሰረቀ እንደሆነ ብዙዎቻችን አናስተውልም። 5 ደቂቃ ብቻ ብለን ጀምረን ግን 50 ደቂቃ ይሆናል። አንድ ቪዲዮ ብለን 100 ይሆናል። የሌሎችን ህይወት ስናይ የራሳችንን መኖር እንረሳለን። የመጀመሪያ ቀን ከባድ ነበር። ኖቲፊኬሽን የለ፣ ላይክ የለ፣ ያልተቋረጠ ጫጫታ የለ፣ ጸጥታ ብቻ። እና ያኔ ነበር ከራሴ ጋር መቆየት እንደረሳሁት የተገነዘብኩት። ቀኖች ቀስ ብሎ መሄድ ጀመሩ። ሰማዩ የበለጠ ሰማያዊ መስሎ ታየኝ። ከማስታወቂያ ድምፅ ይልቅ የወፎች ዝማሬ መሰማት ጀመሩ። ህይወት ሁል ጊዜ እየጠበቀችኝ ነበር። ማህበራዊ ሚዲያ ክፉ አይደለም፣ ግን በልኩ ካልተጠቀመን ግን ትኩረታችንን ይሰርቃል። ትኩረታችን ደግሞ ያለን በጣም ውዱ ሀብት ነው። ትኩረታችን ወደሚሄድበት ህይወታችን ወደዛው ይሄዳል። ምናልባት ደስታ በስክሮል ውስጥ አልነበረም። ምናልባት ከስክሮል ውጪ ሲጠብቀን ነበር። በእውነተኛ ውይይቶች፣ በእውነተኛ ጉዞዎች፣ በእውነተኛ ደስታዎችና በማይረሱ ትዝታዎች። እስቲ ስልኮቻችን በአንድ ቀን እናሳርፋቸው። ምናልባት ህይወት ስትጠራ ትሰማላችሁ።